ሰላም የኪያ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። በሌላ ቪዲዮ መተናል። ዛሬ ደግሞ የምንሰራው መኮሮና በሽምል በነቃና። እንግዲህ መኮሮናና ነቃና አዘጋጅተናል። በመጀመሪያ ውሃ እንጥዳለን የመኮሮና ከዛን ነቃናውን እናበስለዋለን። መኮሮናችን በስሎልናል። ከዛን የሚያስፈልጉንን ግብአቶችን እናዘጋጃለን። እዚህ ጋር የበሰለውን ነቃና ከትፌ አስቀምጫለሁ። ሽንኩርት፣ የፈረንጅ ቃራ፣ ትንሽዬ ግዝበራ፣ መጥበሻ ጥደናል። ዘይት እንጨምራለን። ከዛ ሽንኩርት እንጨምራለን። እናማስላለን። ሽንኩርቱ ቡኒ እስኪሆንልን ድረስ ማለት ነው። ቀላ እስኪልልን ድረስ ቃራውን እንጨምርበታለን። የፈረንጅ ቃራ ነው የምንጠቀመው። እናማስለዋለን ከለሩ ቀላ እስኪልልን ድረስ። ክኖር እንጨምርበታለን። ትንሽዬ እርድ፣ ከሙን፣ ሄል እንጨምርበታለን። ግዝበራውን እናረግበታለን። እናማስለዋለን እንዳይዝብን። ከዛም ሳልሳ እንጨምርበታለን። የቲማቲም ሳልሳ፣ ነቃናውን እንጨምርበታለን። እናማስለዋለን። ጥብስ እስኪልልን ድረስ እንጠብቀዋለን። እንደምታዩት ቁሌታችን ተዘጋጅቷል። አሁን ደግሞ ወደ ክሬም መስራት እንጀምራለን ማለት ነው። ድስት ጥጄ ገበታ ቅቤ አረግበታለሁ። ከዛ ትንሽዬ ዱቄት ፍርኖ ዱቄት አረግበታለሁ። አማስለዋለሁ እንዳይዝብኝ። ከዛ ትንሽዬ ውሃ ጠብ አረግበታለሁ። ውሃ አረግበት አማስለዋለሁ እንዳይጓግልብኝ። ክሬም እንጨምርበታለን። ጅቡን ቺዝ እንጨምርበታለን። ግላስ እናማስለዋለን እንዳይዝብን። አሁን ቁንደ በርበሬ እንጨምርበታለን። ቀረፋ እንጨምርበታለን። አንድ ክኖር አርጌበታለሁ። አሁን እየበሰለልን ነው ክሬም ማለት ነው። ክሬሙ እንግዲህ ተዘጋጅቷል። አሁን መኮሮኒያችን ወደ ፓይሮክስ እንወስዳለን። ፓይሮክስ ላይ መኮሮኒ ጨምርበታለሁ። ትንሽ ክሬም አረግበታለሁ እንዳይደርቅ። የሰራሁትን ቁሌት ላው ላይ ጨምራለሁ። ቁሌቱን መሃል ላይ ካረኩ በኋላ አሁንም ደግሞ ሁለተኛ ከላይ መኮሮኒ ጨምርበታለሁ። ከዛ ክሬም አረግበታለሁ። ላው ላይ ሸፈን አረጋዋለሁ። ከዛን ቺዝ ላው ላይ አረጋዋለሁ። ኦቨን ውስጥ ከታለሁ። እንግዲህ ዛሬ መኮሮና በሽምል በዚህ መልኩ ጨርሰናል። ቪዲዮን ከወደዳችሁ ሼር፣ ኮሜንት እንዳትረሱ። በሌላ ቪዲዮ እስክንገናኝ መልካም ቆይታ። አመሰግናለሁ።